በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። ውድ የከስደት ወደ ሀገር ቤተሰቦች እንደምን ሰነበታችሁ? የዐቢይ ጾምን በማስመልከት አጠር ያለች ጥያቄና መልስ ይዤላችሁ ቀርብ ያለው ጥያቄውን አብረን እንስራ። ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመው ስንት ቀን ነው? ሀ 55 ቀን፣ ለ 40 ቀን፣ ሐመርኋ 7 ቀን፣ መ 16 ቀን። መልሱ ለ40 ቀን ካላችሁ በትክክል ተመልሷል። ተራ ቁጥር 2 ኪዳነ ምሕረት ማለት ምን ማለት ነው? ሀ የፍቅር እናት፣ ለ የሰላም እናት፣ ሐመርኋ የምሕረት ቃል ኪዳን፣ መ ብርሃነ ዓለም። መልሱ ሐመርኋ የምሕረት ቃል ኪዳን ካላችሁ በትክክል ተመልሷል። ጥያቄ ተራ ቁጥር 3 ከዐቢይ ጾም ሳምንታት ውስጥ እኩሌታ ወይም መካከለኛ ተብሎ የሚጠራው ሳምንት የትኛው ሳምንት ነው? ሀ ዘወረደ፣ ለ ሆሳና፣ ሐመርኋ ገብርኄር፣ መ ደብረ ዘይት። መልሱ መ ደብረ ዘይት ካላችሁ በትክክል ተመልሷል። ተራ ቁጥር 4 እመቤታችን ቅድስት ድንግል ማርያም የምሕረት ቃል ኪዳን የተቀበለችበት በየትኛው ቦታ ነው? ሀ ቤተልሔም፣ ለ ደብረ ዘይት፣ ሐመርኋ በናዝሬት፣ መ በግብፅ። መልሱ ለ በደብረ ዘይት ካላችሁ በትክክል ተመልሳችኋል። ተራ ቁጥር 5 ጾመ ሕርቃል በቤተ ክርስቲያናችን ሕግ መሰረት ከታላቁ የዐቢይ ጾም ሳምንት በፊት ለስንት ቀናት ይጾማል? ሀ ለ3 ቀን፣ ለ ለ7 ቀን፣ ሐመርኋ ለ14 ቀን። መልሱ ለ7 ቀን ካላችሁ በትክክል ተመልሷል። ጥያቄ ተራ ቁጥር 6 ጾመ ሕርቃል ጾም ተብሎ የተሰየመው በማን ስም ነው? ሀ በታላቁ ንጉሥ ሕርቃል፣ ለ በነቢዩ ሕርቃል፣ ሐመርኋ በሐዋርያዊ ሕርቃል። መልሱ ሀ በታላቁ ንጉሥ ሕርቃል ካላችሁ በትክክል መልሳችኋል። ጥያቄ ተራ ቁጥር 7 ንጉሥ ሕርቃል ይህ ጾም እንዲጾም ያደረገው ከየትኛው ሀገር የተማረከውን የጌታችን መድኃኒታችን ኢየሱስ ክርስቶስ መስቀል ለማስመለስ ይሄድ ነበር? ሀ ከግብፅ፣ ለ ከፋርስ፣ ሐመርኋ ከሮም። መልሱ ለ ከፋርስ ካላችሁ በትክክል ተመልሷል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ለዛሬ የነበረን ጥያቄና መልስ ይህንን ይመስላል። ሰብስክራይብ በማድረግ ቤተሰብ ሁኑ።